ጠርሙስ መጠቀም ከጀመራችሁ በኋላ ፌስቱላ ምን ጋር ነው የሚይዛችሁ? ግራ ገብቶኛል። አሳይን ቪዲዮውን እሱ ፈልጋለሁ። መግዲ ኩከምበርና ካሮት መጠቀም ጀምራችኋል እኮ ቪዲዮ ላኪልኛው ኤቪደንስ አለን። አንቺ ኤቪደንስ ላኪልኝ። ያ አሳይ ያ ባለፈው ጫማ ሲልስ አላየንም እንዴ? ስለሱ አይደለም አሳይ ይኸውልሽ መግዲ እየለየሽ መግዲ ኩከምበርና ካሮት ይኸውልሽ ቆይ መግዲ ወንዶች ኩከምበርና ካሮት መጠቀም ጀምራችኋል አትበይ። ለምሳሌ እንደዚህ አይነት ነገር የሚጠቀሙት ወንዶች ማለት ነው ኖርማሊ ጌይስ ናቸው። ኦኬ እነሱ ሌላ በሽታ ያለባቸው ሰዎች ናቸው። ዶንት ዱ ዳት። እሱንም እኮ ሲባል ነው የሰማነው እንጂ ቪዲዮ እኮ የሚከቱት ያላችሁት እነዚህ ሴቶች ጤነኛ አይደሉም። በቃ እናንተ እንደዛ እንደምትሉት ለወንዶቹ እንደዛ እንደምትሉት ሴቶቹ እንደዛ ኦኬ አንዴ ኪከምበር እና ካሮት ወንዱ አር የሚቀባው ቪዲዮን አሳዩን ፕሊዝ። እኛ አሁን ጠርሙስ የውስኪውንም የቫድካውንም ጠርሙስ እናሳያችኋለን። ያጋርነ እኮ ጨቂጦ ሲልስ በቪዲዮ ላውጋው ይላክልህ ላውጋው ይላክልህ ወንዶው ምን ማለት ነው አለው ሲያሳይ ነበር ላውጋው ሲያሳይ ነበር ጫማውን ከየት አመጣው? አደባባይ ላይ ከሌለ ላውጋው ከየት ያመጣው? ስለዚህ አሁን ላይ እናንተ ኢቨን እንደዛ ቢሆን ይኸውልሽ መግዲ ባለጌ ወንዶች አሉ። ስንት አሁን እኛ የምናወራ ያለነው መግዲ አሁን እኛ የምናወራ ያለነው ስለ ሉጤዎች አይደለም፣ ስለ ጌና ሌዝቢያን አይደለም የምናወራው። ስትሬት ሆናችሁ በስነ ስርዓት ቆይ መግዲ አስጨርሽ። ስትሬት ሆናችሁ በስነ ስርዓት ማለት ነው ዘለቀ ያማራቸው መዶሻል የሚጠቀሙ ጠርሙስ ኮካኮላ ጠርሙስ የቮድካ ጠርሙስ ለሚጠቀሙ ምን ታያለሽ? ወንዶቹም እኮ ሴት ስታቁ ወንዶቹም ቤታችሁን ዘግታችሁ ወንዶች አትበይ ምን እያወራን ያለነው አንድ ነገር ልንገራችሁ ማላሳያችሁ አንዴ አይፋ አንዴ ማላመጣላችሁ ምክንያት ምን መሰለ ወንዶች ብልግና ጥግ ምን እንደሆነ ታውቃለህ? ቪዲዮ ይቀርጻሉ የሚያደርጉትን ነገር። ሴት ልጅ ግን በዛ ደረጃ የወንዶች ቪዲዮ ቀርጻ አታሳይ፣ አትለቅም፣ አታወጣም። በዚህ ወንዶቹ ስንት ነገር ስትደረጉ አወጥባችሁ ስንት ነገር ታደርጋላችሁ። ኧረ በኢየሱስ ስም ዴቭ ምን ሆነ ነው? የወንዶቹን አሳዩን። ያ ማየት ነው። ሴቷ እኮ ለቀ ባለጌነታችሁ ከፈለጋችሁ ሂዱ ላውጋውን ጠይቁ። አሁን እኮ ይኸውልህ የተምታታባቸው የተምታታባቸው ነገር ምን እንደሆነ ታውቃለህ? እየለያችሁ ሲጀመር ማለት ነው ጌይስ ኤንድ ሌዝቢያንስ ሲጀመር የወንዶቹ እንደ ወንድ አይቆጠሩም። ሲጀመር እነሱ ሉጢ ናቸው ሲጀመር። እነሱን ግን ወንድ ብላችሁ ዝም በይ የምታዩዋቸው ሴቶች ጤነኛ ያልሆኑ በሽተኛ፣ በዛ ላይ ያልተማሩ፣ በዛ ላይ የሰለጠኑ ሰዎችም ማለት ስታያቸው የነበረው ሴት አንድ የከተማ ስነ ስርዓት ያላት ቤተሰብ ያላት ሴት ናት እንደዚህ ስትደረግ የነበረችው ብላ አንድ ጤነኛ ሴት አሳየኝ። አማርኛ እንኳን በስነ ስርዓት ማታወራ የተሻወደች አንድ ጤነኛ ሴት ሊንኩን ላክልሽ ታያለሽ። አይቼዋለሁ፣ አየሁት። አንድ አንድ የገጠር ሴት የለም። ታው ዴቭ ገጠር እያልክ ታው እንዳታነካከኝ። እኔ ገጠር አላልኩም። አንድ የገጠር ሴት ዴቭ ታው እንደዛ አላልኩም። እኔ ሌላ ነገር ነው የሚያመጡት። ጤነኛ ሴቶች የሉም ነው ያልኩት።
እና ገጠሪዎች ናቸው እንደዚህ ያደረጉት እያልሽ ነው? አላልኩም እኔ እንደዛ ገጠር የገጠር ሰዎች ነው ምናምን እያልኩ በጣም የገጠር ሰዎች በጣም ስነ ስርዓት ያላቸው ጨዋ ቤተሰብ ያሳደጋቸው ናቸው። ምንም አያውቁም ስትይ ነው። ምንም የገጠር ልጅ ማለት በዚህ ሰዓት የማያውቅም ማለት አይደለም። የሰለጠኑ ኖ ጤነኛ የለም ስልክ አይምሯቸው የተበከለ መንገዳደር ቤተሰብ የሌላቸው ተወልደው የተጣሉ ምናምን ሊሆኑ ይችላሉ እነዚህ ልጆች። ገጠርማ የገጠር ሴትማ እነዚህ ሊሆኑ ይችላሉ። ምንም አያውቁም። ተገላልጠው እንኳን አይወጡም። መግዲ ጠርሙስ ነው የተጠቀሙት እኮ የቮድካ ጠርሙስ ነው የተጠቀሙት እኮ። ጠጥተው ከጨረሱ በኋላ ነው የተጠቀሙት። የትኛዋ የገጠር ልጆች ቦትል ቮድካ የምትጨርሰው ስትሄድ የተባለች ወይ ደግሞ የተማረ ሀገር አይፋያ ጊዜ የተማረ ሀገር የሰለጠነ ሀገር አለች የምትላት ሴት ወይ አዲስ አበባ ላይ ወይ የቤት ሰራተኛ ሆና ቤተሰብ የሞተባት በቃ ቤተሰብ የሌላት ሴት ናት እንጂ እንደዚህ ስነ-ስርዓት አድርጋ ቤተሰብ አድርጎ ቆንጥጣ ያደጋት ሴት ትክክለኛ ሴት አምጣልኝ። ውጭ ሀገር ነው የምትኖረው፣ አውሮፓ ነው የምትኖረው። ከየት የመጣች ሴት ናት? እስኪ አሳየኝ። የሌላት ስለሆነች በቃ አስተዳደጓ ነው እንደዚህ ያደረጋት። ስለዚህ እነዛ ሴቶች ማለት ጤነኞች አይደሉም፣ ጤነኞች አይደሉም። የላቸውም መስሎክ ነው ቤቷን ስላሳመረች እንዲያውም አንደኛዋ ቤቷን ስላሳመረች ያቺ ልጅ ጤነኛ ናት። አንደኛዋ የኮካ ጠርሙስ የምትጠቀመው ልጅ ማለት ነው አያስወርማችሁም ጋይስ? በጣም አስወርቹ ጋር ነው የኮካ ጠርሙስ የምትጠቀመው አንደኛዋ ልጅ። ይሄን ንግግር እኔ ራሴ ቤቴን ከፍቼ ብቻዬን ነው ሴት አላስገባም። እኛም ቤት አይደለም እኛም እንከፍታለን። ምን ችግር አለ? እኛም ቤት አይደለም እንከፍታለን። አንድ ነገር ሳልተነፍስ ማለት ነው። እኔ ግን ማለት እንደው እቺ ሴትዮ ግን ምን ሆና ነው ግን እንደዚህ አመል ይነሳል? ያ አመል ነስቷታል። ግን በጣም ተንጨነጭናለች። ምን ሆነሽ ነው? እኔ ሴቶችን በዚህ ልክ ዲስሪስፔክት አታድርጉ ነው ያልኩት። በጣም አመል ነስቶሻል። ግን መግቢ ማንንም ያረጋችሁ ዲስሪስፔክት አታድርጉ። ጸጉሯን እኮ ተንጨባረረ እኮ ጸጉሯን እኮ ቤት አለን እኛም እንከፍታለን። አንቺ ዛሬ ሴት አፕ አድርገሽ እዚህ ቤት ያመጣሽ እኔ ሰው አስበላሽ እንጂ እንዲህ ቅድም እንዴት እኮ አስወል ነው ቤቴ ሊሆን ማለት ነው። ማንም መቶ ማያየኝም አሳይሽ ነበር፣ ግን ብዙ ሰው አስቀይም ነበር እንዴ በእልህ ማለት ነው። እሷ በሄደች መንገድ ስለሄድኩ ነው ተሳስቻለሁ። ግን ኦኬ እኔ አሁን ቅንጬ ጠየም ያለ ቅንጬ ደስ ይለኛል። ፒንክ ስለሆነ ምንም ችግር የለብኝም። ማርያምን ምን እናቴ ደስ ይለኝ። ግን ለጨዋታ ድምቀት ከእሷ ጋር ለመከራከር ብዬ ነው ያንን ሁሉ የጠራሁት ነገር ምናምን እንጂ ችግር ኖሮብኝ ብሮ ዴቮ ምርጫም እኮ የለንም እኮ ኦልሬዲ እኮ የነሱ እኮ ቀይም ቢሆን እኮ ጠየም ያለ ነው እኮ ወደ ታች ምርጫ እኮ የለንም እኮ። ክሪስዬ በጠዋት ተነስቼ ቤተክርስቲያን የሚሄድ ሰው ነኝ። ለእንደናንተ አይነቱ እግዚአብሔርን ለራቃችሁ ሰዎች ጸልይ። በስመ አብ አንቺ ፈጣሪን አትፈሪም? እንደዚህ አውርተሽ አሁን ጠዋት ቤተክርስቲያን ይቅር ይበላችሁ ልላችሁ የመጨረሻው ሳርዴ እኮ ነው። መድኃኒዓለም ምን አልክ ዴቪ? የመጨረሻው ሳርዴ እኮ ነው ዛሬ። ምን ሆነሽ? አትዳክም። ቤተክርስቲያን ሄዳለሁ ዴቪ። የትኛው ቤተክርስቲያን? ታቦት ይወጣል ዳና ማለት እንደዚህ አውርተሽ አሁን ቤተክርስቲያን ትሄጃለሽ? የምር ይሄን ያወራነውን ነገር ይቅር ይበለን። ሀዩ ይገባል። ይሄ ድፍረት ነው። አየሽ አይደል? አይደል ዴቮ? ይሄ ድፍረት ነው። ፈጣሪ መድፈር ነው። ያው እንደዚህ አውርተሽ ቤተክርስቲያን አይኬድም። ሶስት ቀን መጾም አለብሽ። አሁን 3 ቀን መጾም አለብሽ መግዲ። ስትሬት መጾም አለብሽ በእውነት። ያ እንደዚህ አውርተሽ ቤተክርስቲያን እንዳትሄጂ ይገባሽ። ኤቪደንስ ያለሽን ነገር ፈልገዋል ቪዲዮ ከዛ ጀምራለሁ። ደግሞ ሰሞኑን በጣም አይታት ከሆነ ሴትዮዋ በጣም ጸባይ ነስቷታል። በጣም በጣም አስወልም ያ በጣም የሆነ እንትን ብላለች። በጣም ክሪሳዩን ነው የምጠራለሁ።
ባይ ዘ ወይ ቅድም የሆነ ሴትዮ የሆነ ቦታ ገብታ አራት ጊዜ ፈታለች። ከአራቱም አንዳንድ ልጅ አላት። ይሄንን ማውቀው ታሪክ መድኃኒዓለም እንምላችሁ ሌላ ፕሮግራም ላይ የሰማሁት ነገር አለ። ችግር አለ ታዲያ የትኛው የቅድሟ ሴትዮ? ሌላ የሆነ ቦታ ሌላ ላይቭ ነበር ቅድም እያየሁ ማለት ነው። 4 ጊዜ ፈታለች። ከአራቱም 4 ልጆች አላት እና ቀጥላለሁ አለች እና ልጁ አብዶ አልኩ ውስጥ እና አንቺ ልታስተምሪ ነው ወይስ ልታፋች ሊመጣሽ ነው? ያው በትዳር ላይ ያሉት ብሎ ልጁ ሲያብድበት በጣም ፈልጋት ማዋል አይኖ ገንዬ አይገርምሽም? እንዴ ጸባያ ተቀይሯል። ስማ ዴቮ፣ ከዚህ በፊት ከአንዷ ፌሚኒስት ጋር የነበረኝ ጸብ መሰለህ። አሁን ያቺ ሴትዮ ፌሚኒስት የሆነችው ባይ ዘ ዌይ ሺዝ አግሊ እና ፌሚኒስት የሆነችው ለምንድን ነው? አሁን አንቺ ስለሆነ ናቸው አንተ እነሱ ሰዎች መልካቸው ሁሉ ያስጠላሉ እንዴ ብሮ እንዳለ እንትን አይደል የሚመሳስሉት በመድኃኒዓለም ጉማሬ ያሉ የሚመሳስሉት 37 ናቸው ምናምን ሁሌ ላይፍ ሲገቡ ያ እና አንደኛው የሚገርም ለምን ፌሚኒስት እንደሆነች ስትናገር ስትሰማ ትስቃለህ። ሶስት አይምሮ ዘገምተኛ ልጅ አንዷ አስወልዷታል። ሶስቱም ልጆቿ እንትን ናቸው፣ ስፔሻል ኒድ ናቸው። ሶስቱም ልጆቿ ገሷል። ሰውየው ሲመርጥ ጥሏት ጠፋ። እንደ ሺ ቢኬም ፌሚኒስት በቀል ነው ሪቨንጅ ወዱ ማቋሸሽ ምናምን ያ በቃ ሙልጭ አርጋ ነው የምትሳደበው አልኩ። ለካውዝ ጥሎሽ ሄደው አንድ ሰውዬ 3 ያስፈለፈልሽ አንድ ሰውዬ አንድ አልሆንም ሲልሽ 3 ያመጣሽው እግርሽን ከፍተሽ አንቺ የኢትዮጵያ ሕዝብ ነው እንዲያስወለደሽ ገብቷል። ክሪስ ማርያም ነው ምን ሲሪየስ ማወራለ የሆነ ቦታ ወንዶች በግሩፕ ጀምረዋል እንደዚህ ያለ ነገር። አሁን ሴቶቹ የሚሄዱበትን መንገድ ስላዩ በቃ ኃይለኛ ቅጥቀጣ ነው የጀመሩት ሴቶች። በእውነት ነው ግን እኔ ተመቸኝ።